ቁጭ ብለህ ለመስራት ሞክር ና ተነስ ቶሎ በል ብድግ ተነሳ እንዴ ቁምና ከዛ ቁጭ ለማለት ሞክር እንዴ አብርሽ ሰው እኮ እንደዚህ እኮ አልታገረችም ተነስ ቀረስኩ እየደከመኝ ነው በጣም ነው ያደነኩክ አንተ ደግሞ ተሸከመው ተረጋጋ ገና ስንት ነገር ተረጋጋ አትቸኩል እንዴ እኛ ምን እንበል እሺ እኔ ምን ልበል እውነት እኔ ምን ልበል ሰላም ውድ ቤተሰቦች እንዴት ናችሁልኝ እኛ አለን ፈጣሪ ይመስገን እንግዲህ ዛሬም እናንተ ጋር ተመልሰን መተናል ያው አብርሽና ሩታ ተገናኝተዋል ከዚህ በፊት ያሳለፉት ህይወት የነበሩበት ቦታ ላይ ትላንትና ተገናኝተው ነበርና ብቻ እንደዛ ሆኖ ስላዩዋቸው ደስ ብሎኛል ምክንያቱም አብርሽ አሁን እድል እንዳለው ተረድቶ ወይም ደግሞ አሁንም ቢሆን የማስተካከል ሰፊ መንገዶች እንዳሉ ተረድቶ ሩታ ጋር መምጣቱ አንድ ነገር ነውና ካሁን በኋላ እንግዲህ ነገሮቹ ቀስ በቀስ ይስተካከላሉ ብዬ አስባለሁ ከፈጣሪ ጋር ምክንያቱም እዚህ ጋር ቤተሰቦች ይከብዳል እና ከዚህ በኋላ እንግዲህ ነገሮቹ ይስተካከላሉ ብዬ አስባለሁ ምክንያቱም አብርሽ ብቸኝነቱ ወይም ደግሞ ከሩታ ጋር የነበረው ነገር እንዲቀጥል ይፈልጋልና እየተናገረም የነበረው ነገር እናንተ ማይታ